አሁን እዚህ ተነስተ በ4 ዓመት ጅማ ዱባይ ያረጋታል ብትል አንድ ደግሞ ተነስተ ማለት ነው ለእግዚአብሔር ምን ይሳነዋል ብትል አንተ ወንድም ስርዓት ያዝ። ጅማ በ4 ዓመት ዱባይ ልትሆን አትችልም። ለእግዚአብሔር ምን ይሳነዋል ሲባል ውሸት ይሳነዋል። ይሰማል ወይ? በሌለ ነገር ላይ እግዚአብሔር ይሳነዋል የሚል እምነት ሳይሆን ድፍረት፣ እምነት ሳይሆን እምነትህን ማመን በጣም አደገኛ ነገር። አንዳንድ ጊዜ ምስራቅ አፍሪካ ላይ ማደጋችን ጠቅሞናል መሰለኝ። ደፋር ለመሆን ማለት ምንም አንፈራም። ደፋር ያደርጋል፣ ባይዘው ደፋር ያደርጋል። አለመማር በጣም ጥቅሙ ድፍረት ይሰጣል። ከምሬ እኮ መልአክ በቪዲዮ ቀርጫለሁ ስትል ጌታ ሲመጣ ምን እንደሚመስል በቪዲዮ ቀርጬ ይዣለሁ ይላል አይደል? የኛ ሀገሩ ነብይ ምንድነው የጠቀመው ለዚህ ድፍረቱ? መንፈስ ቅዱስ እንዳትለኝ፣ መንፈስ ቅዱስ ውሸት አይችልም። ጥሩ ነው። መሃይምነት ትልቅ የድፍረት ምንጭ ነው። የክርስቶስ ኢየሱስ ጸጋና ሰላም ከሁላችሁ ጋር ይሁን። መልእክቴ ለፕሮቴስታንቶች ነው። በመሰረቱ እኔ ፕሮቴስታንት አይደለም። አይ አም ኖት ፕሮቴስታንት። እኔ ፕሮቴስታንት አይደለም። ነገር ግን መልእክት አለ ለእናንተ። ይሄንን መምህር ብትሰሙት ይሻላችኋል፣ ለእናንተ ይጠቅማችኋል። ስሙት። ከገባችሁበት የትምህርት መዛነፍና የልምምድ ቀውስ ውስጥ ይታደጋችኋል። ራሳችሁን ታዩበታላችሁ። ምክንያቱም ብዙ ሐሰተኛ ነቢያት፣ ሐዋርያት የሚባሉ ሰዎች ስለተነሱና የክርስቶስን ትምህርት ስለሚያጣምሙ ደግሞም መንጋውንም ስለሚያስቱ ማለት ነው። ሐዋርያው ቅዱስ ጳውሎስ እንደዚህ አለ በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 19 ላይ እምነትና በጎ ሕሊና ይኑርህ አለ። የመንፈስ ልጁን ጢሞቴዎስን ሲመክር እምነትና በጎ ሕሊና ይኑርህ። አንዳንዶች ሕሊናን ጥለው መርከብ ያለ መሪ እንደሚጠፋ እንዲሁ በእምነት ነገር ጠፍተዋልና ይላል። እምነት ምንም እንኳ ከሰው ሕዋሳት ከአእምሮ በላይ ቢሆንም ነገር ግን አንድ የተገለጠ የታወቀ ጽኑ እውነት አለ። እርሱን መቀበልን ያካትታል። ስለዚህ ይህን የተገለጠ እውነትን ከሐሰተኛ ለመለየት ኮግኒቲቭ ይጠይቃል። ማስተዋል፣ ሕሊናን፣ አእምሮን ይጠይቃል። በሁለተኛ ደረጃ እምነት በተስፋ ላይ መተማመንን ይጠይቃል። ተስፋ ደግሞ በእግዚአብሔር የተሰጠ በእግዚአብሔር ለሕዝቡ እንዲህ ይደረግላችኋል ብሎ የገባው ቃል ነው። ስለዚህ እሱን ማመንን ይጠይቃል። ተስፋን ከምኞት መለየትን ይጠይቃል። ምክንያቱም ተስፋ የእምነት ማዕከል ስለሆነ የእምነት ማዕከል ተስፋ ነው። ተስፋ ደግሞ